ሰላም እንዴት ናችሁ? እንኳን ወደ ራኪብ ክሮሼ ዩቲዩብ ቻናል በሰላም መጣችሁ። እኔ ቤተልሔም ነኝ። በዚህ ቪዲዮ ለጀማሪዎች የሚሆን እንዴት ኪሮሽ መስራት መጀመር እንደምንችልና ሰንሰለት እንዴት መስራት እንደምንችል እናያለን። ለመጀመር የሚያስፈልጉን ማቴሪያሎች ክርና ኪሮሽ ነው። ለመለማመጃ የሚሆን ክር እንደዚህ አይነቱን ክር ብትመርጡ ቆንጆ ነው። ይሄ ክር ይመቻል ለመለማመድ። የተለያየ አይነት የኪሮሽ ሳይዞች አሉ። ይሄንኛው አሁን ባለ 3 ሚሊ ሜትር ነው። ይሄ 5 ሚሊ ሜትር ነው። ይሄ 9 ሚሊ ሜትር ነው። ስትለማመዱ ወፈር ባለ ኪሮሽ ቢሆን ይመረጣል። ምክንያቱም የምትሰሩትን ስራ በደንብ እንድታዩትና እንዳትሳሳቱ ይረዳችኋል። ስለዚህ እንጀምራለን። አሁን መጀመሪያ የምንሰራው ሸምቀቆ ነው። ሸምቀቋችን እንዴት እንደምንሰራ እናያለን። ክራችን ይሄንኛው የምንሰራበት ነው። ረጅሙ ከዋናው ክር ጋር የተያያዘው ማለት ነው። እቺኛው አጭሯ ጫፍ ላይ የምትቀረው ነች። ጫፍ ላይ የምትቀረዋን ክር በእጃችን ወደ ውጭ በኩል እናደርጋለን። ይሄኛውን ደግሞ ወደ ውስጥ እናደርገውና እንደዚህ አድርገን እንይዛለን። ከዛ በኋላ በዚህኛው ጣታችን ከላይ ወደ ታች እንደዚህ እንገባና እንይዘዋለን። እንደዚህ አድርገን ጠበቅ አድርገን እንይዘዋለን፣ ዝም ብሎ እንዳይንቀሳቀስብን። ከዛ በኋላ ከታች ወደ ላይ እንደዚህ ከፍ ስናወጣው እዚህ ጋር ይጠላለፍና የኤክስ ምልክት ይሰራል። ከዛ የአውራ ጣታችንን እንደዚህ አድርገን እናስገባና እቺኛዋን ማንሰራባትን ጫፍ ይዘናት ወደ ውስጥ እንደዚህ እንስበዋለን። ከዛ ይቆጠራል። ይሄ የተቆጠረው ቀዳዳ ውስጥ እንደዚህ አድርገን ኪሮሻችንን እናስገባና ቼናችንን መስራት እንጀምራለን ማለት ነው። እንደዚህ አድርገን ይሄንኛው እንደዚህ እየሳብን ይሄንኛውን እየሳብን እንዲህ እያደረግን ማስፋትና ማጥበብ እንችላለን። በጣም አታጥቡት። ይሄንን በደንብ ከያዘው በኋላ እንደዚህ ወደ ኋላ ለመውጣት እንቸገራለን። ስለዚህ ትንሽ ሰፋ አድርጋችሁ ያዙት። እንደዚህ አድርጋችሁ ያዙት። ክራችንን እንደዚህ አድርገን እኔ የሚመቸኝ ብዙ ጊዜ እንደዚህ አድርጌ እንደዚህ መያዝ ነው። እናንተ እንዴት እንደሚመቻችሁ እራሳችሁ መወሰን ትችላላችሁ። እየሰራችሁ ታዩታላችሁ። ከዛ በኋላ በዚህኛው በመሃል ጣቴና በዚህ ባወራ ጣቴ እቺን የተቋጠረችዋን አለች አይደል? እሷን እንደዚህ አድርጌ ይዛታለሁ እንዳይንቀሳቀስብኝ ማለት ነው። ከዛ ኪሮሹን ከፊት ለፊት ነው ኪሮሹ እንደምታዩት፣ ክሩ ደግሞ ከኋላ ነው። ስለዚህ ወርታች ኮምበስ እናደርገውና ኪሮሹን እንደዚህ አድርገን ከታች ወደ ላይ እንጠልፋለን። ከዛ እዚች ቁልምም ያለችዋ ነገር ውስጥ ይሄንኛውን ክሩን እንዲያርገን እናስደግፋለን። ስናወጣው እዛ ወደ ኋላ እንዳይቀር አብሮ እንዲወጣ ማለት ነው። ከዛ በኋላ እንደዚህ አድርገን ኮምበስ እናደርገውና ወደ ኋላ እንስበዋለን። እንደዚህ ይወጣል። አሁንም ከታች ወደ ላይ እንጠልፋለን። እዛች ውስጥ እናስደግፋታለን። ከዛ በኋላ ጎንበስ እናደርጋለን፣ ወደ ኋላ እንስባለን። እንደዚህ ያደረግን መስራት እንችላለን ቼናችንን ማለት ነው። መጀመሪያ ስንለማመድ ሊያስቸግር ይችላል፣ ግን በደንብ ተለማመዱ። ሰንሰለት መስራት መቻል በደንብ እጃችንን በነፃነት ለማንቀሳቀስ እንድንችል ይረዳናል። በዛ ላይ ደግሞ የተለያዩ ነገሮችን ስንሰራ አብዛኛውን ጊዜ የምንጀምረው በሰንሰለት ስለሆነ ሰንሰለት መስራት መለማመድ አለብን ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ይሄንን ቪዲዮ ከወደዳችሁት ላይክ አድርጉልን። ለጓደኞቻችሁ ማሳየት ለምትፈልጉት ሰው ሼር አድርጉ። ቻናላችንን ሰብስክራይብ አድርጉ። እንድንሰራላችሁ የምትፈልጉት የተለያየ ነገር ካለ እሱንም ኮሜንት ላይ አስቀምጡልን፣ እንሰራላችኋለን በተለያየ ቪዲዮ ማለት ነው። እናመሰግናለን።